ብቸኝነት ስፍራ የለውም። ጥል፣ ቅምና ቁርሾ ሕይወት አይኖረውም። በአንጻሩ ቸርነት የሚንሰራፋበት፣ አብሮነት የሚፈካበት፣ መተሳሰብ አደባባዩን የሚሞላበት፣ እውነተኛ መደመር የሚገለጥበት ልዩ በዓል ነው። የዚህ በዓል ትሩፋቶች ከበዓሉ ወቅት ተሻግረው በሁሉም ዘንድ ሁሉም ጸንተው ቢኖሩ የምናልመውን ብልጽግና ባጭር እንደምናረጋግጥ እርግጠኛ ነኝና ይህንን ባህል ጠብቃችሁ ላቆያችሁ መላ የወላይታ ሕዝቦች ታላቅ አክብሮትና አድናቆት አለኝ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የወላይታ ሕዝብ የዘመን መለወጫ በዓል ጊፋታ በሕዝቡ ዘንድ ትልቅ ቦታ የሚሰጠውና ከትውልድ ወደ ትውልድ እየተላለፈ ለሺዎች ዘመናት ተጠብቆ ለዚህ ባለተራ ትውልድ የደረሰ አውራ ባህል ሲሆን በዚህም በርካታ ማህበራዊ መስተጋብሮች ይገኙበታል። ጊፋታ የቁጠባና የትጋት ምልክት ነው። ጊፋታ የአብሮነት፣ የመደጋገፍ፣ የሰላም ምልክት ነው። በዓሉ ሲመጣ ሁሉም ቤተሰብ አባል የራሱን ድርሻ የሚወጣበት የራሱን ሚና የሚጫወትበት በዓል ስለሆነ የጊፋታን እሴት በማጎልበት ሁላችንም ሚናችን እንድንወጣ በኢፌዴሪ ባህልና ስፖርት ሚኒስቴር ስም ጥሬን አቀርባለሁ። ጊፋታ እንግዲህ በዩኔስኮ የምዝገባ መለያ ቁጥር 2315 የተሰጠው ሲሆን የመጨረሻ የማጣሪያ ጥያቄዎችና ሌሎችንም ጉዳዮች ከወራት በፊት ተጠናቆ አሁን የምንጠብቀው በመጪው የፈረንጆች አቆጣጠር ዲሴምበር 8 እስከ 13 በህንድ አገር ኒው ዴልሂ በሚካሄደው 20ኛው የዩኔስኮ ስብሰባ